ምን ትጠብቃለህ? ውጤቱ ያው ብዙ ተስፋ ነው የሚጠብቀው። ብዙ ተስፋ ነው። ጨዋታ አንዳንድ ቦታ ዞር ዞር እያልኩኝ ከሰዎች ጋር ጥያቄ እያደረኩኝ ነው። እስቲ አንድ ልጅ አለ፣ የአርሴናል ደጋፊ ነው። ያው የአርሴናል ማሊያ ለብሷል። እንጠይቀዋለን አንዳንድ ጥያቄዎች አብረን። በመጀመሪያ ስምን አስተዋውቀኝ እባክህ። ስሜ ዘካሪያስ ይባላል። ዘካሪያስ ከጌቶ። ዘካሪያስ፣ እሺ እንደማይ ከሆነ የአርሴናል ደጋፊ ነህ። አርሴናል መደገፍ ከጀመርክ ስንት ጊዜ ሆነ እባክህ? አርሴ መደገፍ ከጀመርኩ አንድ 10 ዓመት ሆኗል። አርሴናልን ለመደገፍ ካሉት ክለቦች አርሴናልን እንድደግፍ ያደረገክ ምንድን ነው? 10 ዓመት። ኦኬ፣ አርሴናልን እንድደግፍ ያደረገክ ማን ነው? ተጽዕኖ የፈጠረበት ተጫዋች? ተጽዕኖ የፈጠረ የመጀመሪያ ተጫዋች ሄነሪ ነበር። ቴሪ ሄነሪ። ኦኬ፣ እሺ እንግዲህ ቻምፒዮን ሆነናል። እንግዲህ እስቲ ምን አስተያየት አለ? አዎ፣ በዚሁ በአዲሱ ዓመት እንደገና ቻምፒዮን ለመሆን በጣም ትኩረት ላይ አንዳንድ ተጫዋችን እየገዛን ያው ትኩረት ላይ ነን። አሁንም በዛ መልክ ተጫዋች ቻምፒዮን ለመሆን ተስፋ በማድረግ ያው በዚህ ሰዓት ለመደገፍ ወጥቻለሁ። ኦኬ፣ ዛሬ እንግዲህ የኛ አርሴናል ከኮቬንትሪ ሲቲ ጋር ጨዋታ ያደርጋል። ምን ትገምታለህ? ምንድነው ውጤት የምትገምተው? ውጤቱ አርሰናል ያሸንፋል። አርሴናል ያሸንፋል። ኦፍ ኮርስ፣ ግን ስንት ለስንት ያሸንፋል ብለህ ታስባለህ? አርሰናል 3-1 ያሸንፋል። 3-1 ብሏል። እኔ እንግዲህ 3-0 ነው የምለው፣ ምክንያቱም አርሴናል እኛ ቻምፒዮን ነን። ቻምፒዮን ላይ ደግሞ ጎል አይገባም። በዚህ አጋጣሚ የምትለው ነገር ካለ ለአርሴናል ደጋፊዎች ማስተላለፍ የምትፈልገው ነገር ካለ? እኔ እንግዲህ ማስተላለፍ ፈልገው ከእንግዲህ አርሴናል ቻምፒዮን ይሆናል የሚለው ተስፋ ላይ ማስተላለፍ ፈልጋለሁ። እሺ ዘካሪያስ አመሰግናለሁኝ። መልካም ጨዋታ፣ መልካም ውጤት አድማጮቻችን። አመሰግናለሁ። እኔም ቲቲ አመሰግንሻለሁ። ደግሞ አሁን ሌላም አሁንም እንግዲህ ያው ዛሬ እንግዲህ አርሴናል ከኮቨንትሪ የሚያደርገውን ጨዋታ ዞር ዞር እያልን እያየን ነው። ሌላም የአርሴናል ደጋፊ ይታየኛል። እስቲ እሱንም ጠርተን አንዳንድ ጥያቄዎችን ጠይቅ። ከኔ ጋር ቆዩ። ሰላም፣ እንዴት ነህ? ደህና ነኝ፣ እግዚአብሔር ይመስገን። ማን ልበል ስምህን እባክህ? ጴጥሮስ ይባላል። ጴጥሮስ፣ አርሴናል መደገፍ ከጀመርክ ስንት ጊዜ ሆነ? አርሴናል ከጀመርኩ ወደ 6 ዓመት ይሆናል። 6 ዓመት ይሆናል። እንግዲህ ጴጥሮስ አርሴናል መደገፍ ከጀመርኩ 6 ዓመት ሆኖኛል ይሏል። እንግዲህ በ6 ዓመት ውስጥ ነው ቻምፒዮን መሆናችን ያወቅከውና ምን ተሰማ? በጣም ደስ ብሎኛል። ያው የመጀመሪያ 20 ዓመት ቆይቶ ከ20 ዓመት በኋላ ሻምፒዮን ሆነናል። እሱ በጣም ደስ ብሎኛል። ኦኬ፣ ዛሬ እንግዲህ አርሴናል ከኮቬንትሪ ሲቲ ጋር የሚያደርገውን ጨዋታ ልታይ ባለህበት ነው ያገኘውክና ምን ትጠብቃለህ? ውጤቱ ያው ብዙ ተስፋ ነው የሚጠብቀው። ብዙ ተስፋ ነው። ያው አርሴናል ያሸንፋል ብዬ ነው የሚያስበው። ኦኬ፣ እንግዲህ አርሴናል ያሸንፋል ብሏል። ስንት ለስንት ያሸንፋል ብለህ ታስባለህ ጴጥሮስ? እኔ በግምት ያው 4-1 ብሏል። እንግዲህ 5 ጎል እንጠብቃለን ማለት ነው በጴጥሮስ አስተሳሰብ። ኦኬ ጴጥሮስ፣ እንግዲህ ላንተ በጣም ምርጡ የአርሴናል ተጫዋች የምትለው ማንን ነው? እኔ ምርጥ ብዬ የምገምተው ሳካ ነው። ኦኬ፣ ስታር ቦይ ነው የምትወደው። እሺ ጴጥሮስ፣ ስለሰጠኝ አስተያየት አመሰግናለሁ። መልካም ውጤት፣ መልካም ጨዋታ። እሺ፣ መልካም ለሁላችን። ቴንክ ዩ። በቀጣይ የት አካባቢ መጥቼ ኢንተርቪው እንዳደረግ ተፈልጋላችሁ? ኮሜንት ሴክሽን ላይ አስቀምጡልኝ። በየሰፈራችሁ እየመጣሁኝ ኢንተርቪው ያደርጋለሁኝ። ትክክለኛውን ግምት ለገመተልኝ ለሰው ደግሞ ምሸልም ይሆናል። መልካም ቆይታ፣ መልካም እድል ለቡናችን።